እቺ ሴት ለመጀመሪያ ጊዜ ካገኘሃት ዝም ብላ ስምት እንድትል ከፈለክ What? Bro, what are you talking about, man? ይህ ምን እንለዋለን መሰላችሁ? አስምጥ ዳንስ ይባላል። እዚህ ዘፈን ከፍተሃል። መቼስ ሚስትህ ወደ ሌላ ሙድ ለማስገባት ፈልገ የጭራዋጣ የጓይላ ዘፈን ከፍተህ እንደዚህ አትልላት። ገባህ? የሆነ ትላለች። የትግርኛ እንደዚህ እንትን ማድረግ አትችልም። ስለዚህ ቀስ ብለህ ማስመጥ አለብህ። ይህ ምን እንለዋለን መሰላችሁ? አስምጥ ዳንስ ይባላል። አስምጥ ዳንስ። እቺ ሴት ለመጀመሪያ ጊዜ ካገኘሃት ማለት ነው፣ ሚስታችሁ ብቻ ተሆነ፣ እቺ ሴት ለመጀመሪያ ጊዜ ካገኘሃት ዝም ብላ ስምት እንድትል ከፈለክ የምትከፍተው ዘፈን አደናነስ አሁን አሳያለሁ። ጠብቅ። አስተማርሽ እጄ ሰውነቴን ሁሉ ነገሬን ዝም ብለን እንትን አትበል። እንደዚህ ትይዛለህ። የመጀመሪያ እዚህ ላይ ያለችው እሱ ገባህ? እዚህ ላይ ያለችው እንደዚህ ብለህ ትመጣለህ። ስማ፣ አይ ኮንታክት መኖር አለበት። እሺ፣ አይ ኮንታክት ማለት ግዴታ ነው። አይኗን ሳታይ ዝም ብለህ ላይ የምታይ ከሆነ ምንም አታሰምጥም ማለት ነው። አስምጥ ዳንስ ነው እንደነገርኩ። አይኗን ያት፣ አይኗን። እሺ፣ በቃ እሷ ማለት እዚች ስልክ ነች፣ አንተ ነህ ማለት ነው። ይቅርታ አድርግልኝ። ፖዝ ግን ማስተማር ስላለብኝ ስልኳ ላይ ቁጭ እንዳለች አስመስል። ኦኬ። ስለዚህ አይ ኮንታክት ግዴታ ነው ማለት ነው አይደለ? እስካሁን ተምርሃል። እሱ አይ ኮንታክት መኖር አለበት። አምልክ ነው ያ ዘፈኑ ፕሌይ አድርጓል። አንዴ ከመጀመሪያ እንዲገባ ቀስ ብለህ ትመጣለህ። አትፍጠን፣ እሺ አትፍጠን። ቀስ ብለህ ትመጣለህ። ከዛ እንደዚህ ትላለህ። ከዛ አይፎን ዳ ቀስ ብለህ ግባ። ስማይል ከታተል ወደ ቀኝ ወደ ግራ ቀስ። ሴቶች እየሰመጣችሁ ነው ወይስ እየሰመጣችሁ አይደለም? ይህ ምክር ልንከረው ወይስ አልንከር? እየሰመጣችሁ ከሆነ አዎ ብላችሁ ጻፉ። አዎ ብላችሁ ጻፉና እነዚህ ወንዶች ይስሙኝ ነው ይስሙኝ። ቢካዝ እየዋሸው እየመሰላቸው ነው። አዎ ብላችሁ ጻፉና ዘን ልቀጥልበት ላስተምራቸው ወንዶቹን። እሺ ይማሩበት፣ እባክሽ ይማሩበት። አዎ ብላችሁ ጻፉ። ይኸው አዎ ሰመጥን፣ እየሰመጡ ነው። ወንድም አለም አየህ፣ ስማ፣ ቀልድ አይደለም፣ የተማርንበት ነገር ነው፣ ያወቅንበት ነገር ነው። ኦኬ። ሰውነትህ እንደዚህ ማሳጅ አድርግ። ሰውነትህ እንደዚህ ታደርጋለህ። ገባህ? እንደዚህ በቃ ሁሉ ፊል አድርገው። this is amazing። በጣም አስምጥ ይባላል ይሄ። ዘፈን ሲዘፍን ማለት ነው መንቀሳቀስ አለበት። ሁሌም እጅ መንቀሳቀስ አለበት። ገባ? ራስህን እንደዚህ አሁን ይሄ ፍሎ ያደርጋል። ከዛ እግርህ ግን ምንድነው ስራው? ቢት ከበሮ ሲመታ እንደዚህ ትላለህ። ይሄ ሁሉ ዝም ብሎ እየተንቀሳቀሰ ነው። እግርህ ግን ለከበሮ ነው። ላሳየህ። አሁን 10 ሌቨል ጨምርበታል። አሁን በቃ ሰምጣለች። አልቆላታል። በቃ አሁን ማሳይ ነገር በቃ አጨራረስ ይባላል። ሰውነት አሪፍ ከሆነ ቦርጫም ከሆንክስ ቦርጫም ሆነ ሚስትህን እንደዚህ ማስመጥ የምትፈልግ ከሆነ ከነ ቦርጭህ
ኦኬ ከነ ቦርጭ ኮን ካሳያለሁ። አይገርማችሁም? ፎቶውን ቦርጫም ሆነ እኔ ቦርጫም ሆንኩ አብረን እንደዚህ ነው ፎቶ ማለት። እሺ እኔ ቦርጫም ሆነ እንዴት ሚስትህን ማስመጥ ትችላለህ? ቢካዝ ቦርጫም ወንድ ሴክሲ መሆን ይችላል። ልንገራችሁ አሁን ቦርጫ አለኛ እንጀምር እስኪ ቦርጫ አለኝ አያችሁ ሶ ከነ ቦርጭ እንዴት አድርገን ነው ሚስትህ እንትን ማድረግ የምትችለው?